አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የጎራበሉ ተከታታዮች እንዲሁም የዓለም ሙስሊሞች ሚነል ዐይዲን ኩሉ ዓም ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ዛሬ እንግዲህ በቤታችን ሶስት ዋና ዋናዎችን ከኛ ጋር አብረን ይዘን በማስታወቂያ በዚህ ምስል ላይ ነው እንግዲህ ዒድን እያሳለፍን ያለ ነው። በመጀመሪያ እንግዲህ ሐረም ትልቁ ሐረም እንግዲህ በልባችንም በቤታችንም አድርገን ለማስታወስ ሐረምን ይዘናል። በመቀጠል እንግዲህ መዲና ደግሞ እዚህ ጋር አለ። መዲናንም እንትን ለማድረግ እንዲሁም ትልቁ የኢትዮጵያ አየር መንገድ የልባችን ትውስታ ነው። ምክንያቱም ወደዛ ሀገር ለመሄድ ስናስብ ከኢትዮጵያ አየር ወይም እንደሱ መሰሎችን ካልሆነ በሱ ካልሆነ መድረስ ስለማንችል ማለት ነው ከነሱ ጋር ነው። እንዲሁም በተጨማሪ ፕሮሰሶችን የሚጨርስልን ጎራበሉ ትራቭል ኤጀንትን ከላይ ጽሁፉ እንደምትመለከቱት የአላህ ስበብ ሆኖ የአላህ ረሕመት ሆኖ በአላህ እዝነት ስበቡን እንግዲህ ቪዛ ይሰጣችኋል። እንዲሁም ሁለቱን ሐረመይኖችን ለማዘየር ለእናንተ ለመታዘዝ እንዲሁም ወደ እናንተ ጋር እናደርሳለን። እንደምትመለከቱት እንግዲህ ትንሽ ሐረምን ለመግለጽ ያህል በትንሹ ሐረም እንግዲህ ይሄ ሐረም በዚህ በስዕሉ ላይ የምትመለከቱት የዓለም ሙስሊሞች በአጠቃላይ ወደዚህ ቦታ ላይ የምንሰግድበት ቦታ ነው። በተለይ ለልጆች ነው ይሄን የማስተላልፈው ለልጆች። ይሄ እንግዲህ ማንኛውም ሰው ከየትኛውም አቅጣጫ ይሁን ከአራቱም አቅጣጫዎች ወደዚህ ቦታ ላይ ነው እንግዲህ የሚሰገደው ማለት ነው የዓለም ሙስሊም በአጠቃላይ። በተጨማሪ ደግሞ እዚህ ጋራ የማሳያችሁ ይሄ የመዲና ምስል ነው። መዲና ይሄ አረንጓዴው የምንመለከተው በየትኛውም ቦታ የምታውቁት ያው ታውቁታላችሁ። ብዙሃኑ ግን ለልጆች ለወጣቶች ነው ይሄን ነገር ማሳየት የምፈልገው። እቺ አረንጓዴው እንግዲህ ነብያችን አላሁመ ሶሊ አላ ሙሐመድ እሳቸውና የተወሰኑ አስሐቦች አብረዋቸው ያሉ የቀብር ቦታቸው ነው ማለት ነው እዚህ ቦታ ላይ ማለት ነው። ይሄ አረንጓዴ የምትመለከቱት መዲና ላይ ይሄ ምልክት ካያችሁ ይሄ እንግዲህ እሳቸው ያሉበት ቦታ ነው ማለት ነው። እንግዲህ በተጨማሪ እንግዲህ እንዲሁም ደንበኞቻችንን ዳቦአችንንም በማዘጋጀት እንዲሁም የመዲናን ሽቶ ለጎረቤቶቻችንም ለምንም ሸተት እያደረግን እንግዲህ እንደምትመለከቱት ዒድን በዚህ አይነት መልኩ ነው የምናሳልፈው። ይሄ እንግዲህ መዲና ከሄዳችሁ ይሄን ሽቶ ፈልጋችሁ ብትገዙት በጣም ጥሩ ነው ብዬ አስባለሁኝ። እንደምትመለከቱት ይሄ ሽቶ በጣም አሪፍ ነው። እንደምትመለከቱ ያው አረበኛም አለው እንዲሁም የመዲና ስዕል ነው ያለው ላው ላይ ይጠቅማችኋል ማለት ነው። በዚህ ላይ በተጨማሪ እንግዲህ ለምትጓዙ ሰዎች በተለይ ዘበንን እየተካ ሐጅ እንኳን ለምልክቱ እንደምታውቁት ለማስታወስ ያክል 125 የነበረው 187 የነበረው 325 የነበረው ዋጋ አሁን ላይ እንግዲህ ወደ 740 እንዲሁም ከ1 ሚሊዮን ብር በላይ እየበለጠ ነው። እንዲሁም አምና እና ካቻምና የነበሩት ኃላፊውን እንግዲህ እስከ 135 እስከ 140 እስከ 150 ያሉትን መስተንግዶች ዑምራ መስተንግዶች ሙሉ ፓኬጅ እንሰጥ ነበረ። አሁንም ከዛ ዘንድሮ እንግዲህ ጨመር ማድረጉ አይቀርም። ለማንኛውም አቅም ያላችሁ ሰዎች እንዲሁም መሄድ ለምትችሉ ሰዎች ዑምራውን ብታደርጉ በጣም ጥሩ ነው እላለሁኝ። ዑምራ እንግዲህ እንደሚታወቀው ያው በሐዲስ ዓለሞቹም እንደሚናገሩት ድህነትን ያስወግዳል፣ እንዲሁም ለመሄድም ያነሳሳል። የሐረመይን ሁለቱ ሐረመይኖችንና ሁለቱን ቦታዎችን በማየት ብቻ ምን ያክል ደስታና ምን ያክል ተስፋ በልባችሁ ላይ እንደሚጥል እንግዲህ አላህ ነው የሚያውቀው። በተለይ በረመዳን ዑምራ ያደረገ በማንኛውም ሰው በመዲና ደግሞ ቁባ ላይም ረካዓተይን የሰገደ ሰው ነብያችን ከኒ ጋር ዑምራ እንዳደረገ ነው ሐጅ እንዳደረገ ነው ያክል ብለዋል። እንግዲህ ስበቡን አላህ ከስተዛሬ አመታቶች በሙሉ በተለየ መልኩ ለኛ ለኢትዮጵያውያን ይሄ ዑምራ መደረጉ በጣም ትልቅ ተስፋ ነው። ዑምራ ከአመት እስከ አመት መከፈቱ በትንሽ 2 አመት 1 አመት ያክል ነው ይሄን ያህል ጭላንጭል ያየ ነው።
እንግዲህ ተጠቀሙ እንላለን። ኩሉ ዓም ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።